ሰላም እንዴት ናችሁ? ዛሬ የመጣሁት በዩኒቨርሲቲ ሴሌክሽን ዙሪያ ለማውራት ነው። ብዙዎቻችሁ አሁን የ12ኛ ክፍል ተማሪዎች ምንም እንኳን ገና ፈተና ተፈትናችሁ ባትጨርሱ ወይም ገና ውጤት ባይመጣም የት ዩኒቨርሲቲ መማር አለብኝ የሚለውን ማሰባችሁ አይቀርም። እስኪ ከማውቃቸው አንዳንድ ነገሮች የሆነ ነገር ልበላችሁ። ዩኒቨርሲቲ ስትመርጡ ምንን ኮንሲደር አድርጋችሁ ነው የምትመርጡት? ዲፓርትመንት ያለበትን፣ አገሩ ርቀቱን፣ ወይስ የዩኒቨርሲቲው ጄኔሬሽን፣ ወይስ ደግሞ ቅርበቱን? ምኑን ኮንሲደር አድርጋችሁ ወይም ምኑን አሰባችሁ ነው ዩኒቨርሲቲ ሴሌክት የምታደርጉት? እንግዲህ እኔ የምመክራችሁ በአካባቢያችሁ ባለ ዩኒቨርሲቲ ላይ ጥሩ ዩኒቨርሲቲ ላይ ብትማሩ ጥሩ ነው ብዬ አስባለሁ። ነገር ግን ደግሞ አንዳንድ ተማሪ ዲፓርትመንት ቤዝድ የሆነ መረጣ ይመርጣልና ይሄን ዲፓርትመንት ነው የምማረው፣ ይሄ ዲፓርትመንት የት ነው ጥሩ የሚሰጠው የሚለውን የሚጠይቁ አሉ። ለእነሱ ነው ይህን ቪዲዮ የሰራሁት። እንግዲህ ብዙ ጊዜ እንደሚባለው ነው ሜዲሲን እና ይሄ ጤና ዘርፍ ለሚማሩ ተማሪዎች ሞር ሪኮመንድ የሚደረጉ ጎንደር ዩኒቨርሲቲ ነው። ጎንደር ዩኒቨርሲቲ በሜዲሲን እና በጤና ዘርፍ በጣም የተሻለ ዩኒቨርሲቲ ነው ከሌሎች ዩኒቨርሲቲ ሙሉ ከኢትዮጵያ ዩኒቨርሲቲ ማለት ነው። ያው አሁን ላይ የአዲስ አበባን ስታተስ በደንብ ማወቅ አይቻልም፣ ምክንያቱም ራስ ገዝ ስለሆነ እንግዲህ ሁሉንም አካታች ነው ተብሎ ይገመታል የአዲስ አበባ ዩኒቨርሲቲ ማለት ነው። ግን ከሱ ውጭ ያሉትን ነው አሁን ሬት እያደረግን ወይም ደግሞ እያየን ያለ ነው። እንግዲህ የጤና ዘርፍ ለመማር ያሰባችሁ ተማሪዎች ጎንደር ዩኒቨርሲቲ ብትገቡ የተሻለ ትምህርት ታገኛላችሁ ማለት ነው። ከተመረቃችሁ በኋላም የተሻለ ስም ስላለው ቅጥር ላይም አሪፍ ይሆናል ብዬ አስባለሁ። ምናልባት እንግዲህ የጤና ትምህርት ተምራችሁ በራሳችሁ አሰሩም አይደለም እንግዲህ መቀጠር ለሚፈልግ ሰው ጥሩ ስም አለው ጎንደር ዩኒቨርሲቲ ማለት ነው። ሁለተኛ ደግሞ ጅማ ዩኒቨርሲቲ ከጎንደር ዩኒቨርሲቲ በማስቀጠል ጅማ ዩኒቨርሲቲ የተሻለ የጤና ትምህርት ይሰጣል። እንደውም ሁለቱ አሁን ይወዳደራሉ ተብሎ ነው የሚታሰበው እና እንግዲህ ሜዲሲንም ለመማር ወይም ፋርማሲ፣ አንስቴዥያ፣ የተለያዩ ሄልዝ ትምህርቶችን ለመማር ሁለቱም ብትመርጡ አንደኛ ጎንደርን ሁለተኛ ጅማን ብታደርጉ የተሻለ ትምህርት ትማራላችሁ ብዬ አስባለሁ። ሁለተኛ ኢንጂነሪንግ ለመማር የምታሰቡ ናቸው። ኢንጂነሪንግ ለመማር ብዙ ጊዜ ሪኮመንድ የሚደረገው ባህር ዳር ዩኒቨርሲቲ ነው። ይሄ የታወቀ ነው። ባህር ዳር ላይ የተለያዩ ላቦራቶሪዎች አሉ። እኔ አሁን ያለሁት ባህር ዳር ዩኒቨርሲቲ ነው። ኢንጂነሪንግ ለመማር ፈልጋችሁ ባህር ዳር ዩኒቨርሲቲን አስጎብኘን የምትሉ ከሆነ የባህር ዳር ዩኒቨርሲቲን ፖሊ ካምፓስ ወይም የኢንጂነሪንግ ካምፓሱን ላስጎበኛችሁ እችላለሁ። አንድ ቀን የብሎግ ቪዲዮ ሰርቼ ልለቅላችሁ እችላለሁ ማለት ነው። ይህንን ባህር ዳር ዩኒቨርሲቲ ለመማር ለምትፈልጉና ኢንጂነሪንግ መማር ለምትፈልጉ ተማሪዎች ነው። እሱን ኮሜንት ላይ ጻፉልኝ፣ አስጎበኛችኋለሁ። ላቦራቶሪዎችን፣ ስማርት ሩሞችን፣ የተለያዩ ኦፊሶችን፣ ኦፕን ስፔሶችን፣ ዋይፋይም በየቦታው አለ። አክሰሱ በጣም ስላለ ባህር ዳር ዩኒቨርሲቲ ለኢንጂነሪንግ ሞር ሪኮመንድ ይደረጋል ማለት ነው። ሌላው አግሪካልቸራል ትምህርቶች እነዚህ ሆርቲካልቸር፣ አግሮ ኢኮኖሚክስ ምናምን የሚባሉ በጣም ብዙ እኔ በደንብ አላውቃቸውም። እነሱን ትምህርቶችን ለመማር ደግሞ ብዙ ጊዜ ሪኮመንድ የሚደረገው የሀረማያ ዩኒቨርሲቲ ነው። ሀረማያ ዩኒቨርሲቲ በጣም አንጋፋ ዩኒቨርሲቲ የሚባለው ወይም ደግሞ የፈርስት ጄኔሬሽን የምንለው ማለት ነው። እዛ ጋር ብትማሩ ሞር የተሻለ የትምህርት ጥራት ታገኛላችሁ ብዬ ሪኮመንድ አደርጋችኋለሁ ማለት ነው። በመቀጠል ቅድም ላይ ኢንጂነሪንግ ባህር ዳር ብያችኋለሁ እና ሞር ደግሞ ዋተር ኢንጂነሪንግ ለመማር ዋተር በጣም ስፔሲፊክ የሆነ ቦታ ስላለው ማለት ነው አርባ ምንጭ ዩኒቨርሲቲ በዋተር በቃ ኢትስ ፐርፌክት ከኢትዮጵያ ማለት ነው። በውሃ ዘርፍ መማር ለምትፈልጉ ተማሪዎች ባህር ዳር ከመማር ይልቅስ አርባ ምንጭ ብትማሩ በጣም የተሻለ የትምህርት ጥራት ታገኛላችሁ ብዬ አስባለሁ። እኔ የተማርኩት ባህር ዳር ዩኒቨርሲቲ በውሃ ዘርፍ ነው እና ከአርባ ምንጭ ጋር ምንም አይገናኝም። አርባ ምንጭ የመጀመሪያው ነው፣ ጀማሪውም ነው። ራሱን ችሎ በኢንስቲትዩት ደረጃም አርባ ምንጭ ዋተር ኢንስቲትዩት የሚባል የራሱን የቻለ ኢንስቲትዩሽን አለው። ከተለያዩ ኤንጂኦዎች እና ከተለያዩ ድርጅቶች ጋራም ኮኔክሽን አለው። እዛ ብትማሩ የተሻለ ታተርፋላችሁ ወይም ደግሞ ጥሩ የትምህርት ጥራት ታገኛላችሁ ብዬ አስባለሁ። ሶሻል ትምህርት ለምትማሩ ነው። ሶሻል ትምህርት ለምትማሩ ብዙ ቦታ አሪፍ ትምህርት ይሰጣል። ብዙም ላቦራቶሪ ምናምን ስለማይጠይቅ እናንተን ደግሞ ሶሻል ተማሪዎችን ደግሞ ምን ሪኮመንድ አደርጋለሁ? ጥሩ ዩኒቨርሲቲዎች ለምሳሌ እነዚህ ፈርስት ጄኔሬሽን እና ሰከንድ ጄኔሬሽን የሚባሉት እንደነ አዲስ አበባ፣ ባህር ዳር፣ ጎንደር፣ ሀረማያ እነዚህን አይነት ዩኒቨርሲቲዎች ላይ ብትማሩ ጅማም አለ
ሐዋሳ፣ አርባ ምንጭ በቃ እነዚህ ላይ ብትማሩ ጥሩ የትምህርት ጥራት ታገኛላችሁ ብዬ አስባለሁ። ምክንያቱም እነዚህ ፈርስት ጀነሬሽን እና ሰከንድ ጀነሬሽን የሚባሉት የተሻለ ማርኬቱ ላይ የተሻለ ስም ስላላቸው ማለት ነው። አሁን ላይ ደግሞ ሞር የሶሻል ተማሪ እየበዛ ስለመጣ ማርኬቱ ላይ ወይም ደግሞ እዛ የቅጥር ቦታ ላይ በጣም እየተፎካከራችሁ ነው እና እዛ ጋር የተሻለ ስም ለማግኘት ወይም ደግሞ የተሻለ ፊድባክ ለማግኘት ከእነዚህ ዩኒቨርሲቲዎች ብትመረቁና ሲቪያችሁ ወይም ደግሞ ይሄ ቴምፖችሁ የእነዚህ ዩኒቨርሲቲ ሎጎ ያለበት ቢሆን ሞር የተሻለ ቪው ይኖራቸዋል ማለት ነው። ለቀጣሪ ድርጅቶች ያው ብዙ ጊዜ በሶሻል ትምህርት የምትማሩ ተማሪዎች ድርጅቶች ላይ ትገባላችሁ። የተለያዩ የሶሻል ሚዲያ በተለይ ሶሻል ሚዲያ ላይ ነው አሁን ላይ ብቻ ጥሩ ስም የሚሰጣችሁ እነዚህ ዩኒቨርሲቲዎች ላይ ስትመረቁ ነው እና ጥሩ ዩኒቨርሲቲዎች ምረጡ። ላለው የትምህርት ጥራት ያው ብዙም ቅድም እንዳልኳችሁ ላቦራቶሪ ምንም ስለማይጠይቅ አሪፍ ትምህርት የሚሰጡ እነዚህ ፈርስት እና ሰከንድ ጀነሬሽን ዩኒቨርሲቲ የሚባሉት ናቸው። በዚህ መልክ አስቡበት ላለው እንግዲህ ውጤት እንደሚመጣላችሁ ተስፋ አድርጋለሁ። ዘንድሮ ላይ ተማሪው ጥሩ ነው እያለ ነው የሚሰጠው እንግዲህ ፈተናውን ማለት ነው። ስለዚህ ዘንድሮ ላይ ጥሩ ውጤት እንጠብቃለን። ሲቀጥል ደግሞ ዩኒቨርሲቲዎቻችሁን በዚህ መልኩ ሰሌክት ብታደርጉና የተሻለ ትምህርት እንድታገኙ አድቫይስ አደርጋችኋለሁ ማለት ነው። አመሰግናለሁ።